ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በአትክልት የሰራሁት በጣም ቆንጆ የሆነ ለጾም አማራጭ የሚሆን ፍራይት ኑደልስ ነው። በጣም ተወዱታላችሁ። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ሁሌም ሀሳብ አስተያየት እየሰጣችሁ ስለምታበረታቱኝ በጣም ነው የማመሰግነው። አሁን እንግዲህ ወደ አሰራሩ እኔ እንግዲህ ያዘጋጀሁት 2 ካሮት አለ እና ጥቅል ጎመን አለኝ እና ሽንኩርት አድርጌያለሁኝ ማለት ነው። ከዛ ኑደልስ አድርጌያለሁኝ። እንግዲህ መጠኑ እናንተ እንደ ቤታችሁ እንደ ቤተሰባችሁ መጠን ማድረግ ትችላላችሁ ማለት ነው። እና እዚህ ጋር ውሃ ጥጃለሁኝ። የፈላው ውሃው እንግዲህ በደንብ አድርጎ ሲፈላልኝ ኑደልሱን ጨምረዋለሁ ማለት ነው። ሁለቱንም ጨምርበትና ከዛ በደንብ አድርጎ እንግዲህ እስኪላቀቅ ድረስ አላቅቀውና 5 ደቂቃ ነው እስኪፈላ የወሰደብኝ ማለት ነው። እንደዛ ቆየዋለሁኝ ማለት ነው። እሱ እስኪበስልልኝ ድረስ እኔ ነጭ ሽንኩርቴን እከትፋለሁኝ ማለት ነው። ነጭ ሽንኩርቱ እየተፈጨም ማድረግ ይቻላል፣ ግን እኔ የፈለኩት እንደዚህ መክተፍ ነው ማለት ነው። እና ነጭ ሽንኩርቱን ቆንጆ አድርጌ ድቅቅ አድርጌ በደንብ ከትፌዋለሁኝ እና ልጆችን በጣም ነው የሚወዱት። በጣም ነው የሚጣፍጠው። ለጾምም ቆንጆ አማራጭ ነው። ጤናማ የሆነ አሰራር ነው ማለት ነው። እና ካሮቱን እንግዲህ እኔ ሳሳ አድርጌ በቀጫጭኑ እንደዚህ ቆርጠዋለሁኝ ማለት ነው። ትንሽ በርከት አድርጌ ነው የሰራሁት። እኔ ኑደሉን በጣም በርከት ያለ ስለሆነ ካሮቱንም ትንሽ በርከት አድርጌዋለሁኝ ማለት ነው። ሁሉንም እንግዲህ በዚህ ቅርጽ በደንብ አድርጌ ከትፈዋለሁኝ ማለት ነው። ሳሳ አድርጌ ማለት ነው ካሮቱን እና እንግዲህ ለጾም በጣም ቆንጆ አማራጭ ነው። እንዳልኳችሁ ልጆችም አዋቂም በጣም ነው የሚወዱት። በዚህ መልኩ እንግዲህ ሁሉንም እንደዚህ አድርጌ ከትፌ ያለሁኝ። ከዛ የባሮ ሽንኩርቱንም እከትፈዋለሁኝ ማለት ነው። መጀመሪያ እንደዚህ ነጩን ፓርት ቆርጬ አውጥቼዋለሁኝ። ከዛ አረንጓዴውን ደግሞ እንደዚህ ከትፈውና ያው አረንጓዴውን በጣም ቶሎ ስለሚሞት መጨረሻ ላይ ነው ማደርገው ማለት ነው። እና አጥቤ በደንብ ያዘጋጀሁት ነው። ይሄንን መጀመሪያ እንግዲህ እንደዚህ አድርጌ ከትፈዋለሁኝ። እና ሁሉንም እንደዚህ አድርጌ ከትፈዋለሁ። ቤተሰቦች እንግዲህ ሰሞኑን እየተመቸኝ አይደለም። ወደ 2 ወር ምናምን ይሆነኛል እየተመቸኝ አይደለም። ሳይመቸኝ ቀርቶ መጣች ቀረች ሳትሉ ስለምታበረታቱኝ በጣም ነው ማመሰግነው። ዩቲዩበር ጓደኞቼ የሆናችሁ ማለት ነው። እንዲሁም ደግሞ አዳዲስ ሰብስክራይብ የምታደርጉኝ በጣም ነው ማመሰግነው። እንኳን ደህና መጣችሁ። አሁንም ደግሞ ሰብስክራይብ ሳታደርጉ እያያችሁ ካላችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ጥቅል ጎመኑን ደግሞ በዚህ መልኩ ቅጥና አድርጌ ከትፌ ሁሉንም አዘጋጅቻለሁ ማለት ነው። ከዛ ዘይቴን አግለውና ነጭ ሽንኩርቱን አደርግበትና መጀመሪያ ነጭ ሽንኩርቱን ነው ጥብስም አደርገው ማለት ነው። ነጭ ሽንኩርቱን እንግዲህ የምጠብሰው በጣምም ሳይቀላ በጣምም ደግሞ ጥሬ ሳይሆን እንግዲህ በደንብ አድርጌ እሳቱን በጣም ሳላበዛው በመካከለኛ እሳት ቆንጆ አድርጌ አበስለዋለሁኝ። ከዛ ቅድም የከተፍኩትን የባሮ ሽንኩርቱን ትንሽ ጨምርበታለሁኝ ማለት ነው። እንደዚሁ አንድ ላይ ጥብስ አደርገዋለሁኝ። ነጭ ሽንኩርቱ እንደዚህ ሲጠበስ ደስ የሚል ቃናና ሽታ ይሰጠዋል ማለት ነው። ከዛ ካሮቱን እጨምርበታለሁኝ። በቃ የ10 ደቂቃ ስራ ነው። በ10 ደቂቃ በጣም ቆንጆ ሆነ ምሳ ማዘጋጀት ትችላላችሁ ማለት ነው። አንድ በጣም የሚጣፍጠው፣ ሁለት ደግሞ በጣም ጤናማ ነው።
እና እንደዚህ አድርጌ እንግዲህ በደንብ ጥብስ አድርጌዋለሁ ካሮቱንም ማለት ነው። እና ጎመኑን አደርግበታለሁኝ። እሱንም አንድ ላይ እንደዚህ አድርጌ እንግዲህ ጠብሰዋለሁኝ። እሳቱን እንዳልኳችሁ ቅጥል እንዳያደርግብኝ በመካከለኛ እሳት ነው ቅንስ አድርጌ የማበስለው ማለት ነው። ትንሽ እከድነዋለሁኝ። ስከድነው ያው እንደዚህ ውሃ ስለሚያወጣ በደንብ አድርጎ ይበስላል ማለት ነው። ከዛ አረንጓዴውን ፓርት አረጋለሁኝ መጨረሻ አካባቢ ላይ ማለት ነው። ለምን እሱ ሙትት ነው የሚለው ማለት ነው። ለዛ ነው መጨረሻ ላይ ያደረኩት። እዚህ ጋር እንግዲህ የአትክልት ማጂ አድርጌበታለሁኝ። በጣም ያጣፍጠዋል፣ ቆንጆ ያደርገዋል ማለት ነው። እና ለጣም እንግዲህ እንደዚህ አድርጌ አንድ ላይ አቀላቅለዋለሁኝ። ትንሽ ሰዓት ነው ክድን ያደረኩት፣ 1 ደቂቃ የሚሆን። ከዛ ቅመም አድርጌያለሁኝ ማለት ነው። ያደረኩት ቅመም ጨውና ጥቁር ቅመም ነው ያደረኩት ማለት ነው። ሌላ ምንም ያደረኩት ነገር የለም። ቆንደ በርበሬ ማለት ነው። ከዛ እንግዲህ እንደዚህ ከሆነ በኋላ ኑደሉን እንግዲህ በስሎልኝ ቀዝቃዛ ውሃ ውስጥ ነው አድርጌ የነበረው ማለት ነው። እንዳይጣበቅ አንድ ላይ እንዳያያዝ ማለት ነው። እና እንደዚህ ቆንጆ ሆኖ እንግዲህ በስሎልኛል። ከዛ ሶያ ሶስ ነው ያደረኩበት ማለት ነው። እና አንድ ላይ እንደዚህ ቆንጆ አድርጌ ለማቀላቀል እየሞከርኩ ነበረ፣ ግን ትንሽ ስለበዛብኝ ድስቱ አነሰኝ ማለት ነውና እዚህ ጋር ድስት ቀይሬለታለሁኝ ማለት ነው። በደንብ አድርጎ እንዲዳረስልኝ ማለት ነው። እዚህ ጋር ተለቅ ያለ ድስት ላይ ገለበጥኩት። እና በጣም ቆንጆ ነበረ። ሽታው ልነግራችሁ አልችልም። በቃ ፍጥን ያለ ነገር ቶሎ መስራት ከፈለጋችሁ እንደዚህ ስርት አድርጋችሁ ሁሌም ባይሆን አንዳንዴ ብንመገብ በጣም ነው ቆንጆ የሚሆነው ማለት ነው። እንግዲህ ዛሬ የሰራሁት በርከት አድርጌ ነው የሰራሁት፣ ብዙ ስለሆነን ማለት ነው። በርከት አድርጌ ነው እንግዲህ የሰራሁት እኔ። እናንተ መጠኑ እንደፈለጋችሁ መቀነስ ትችላላችሁ። ከዛ ሶያ ሶሱ ትንሽ ያነሰ ስለመሰለኝ ጨምሬበታለሁኝ ትንሽ። ከዛ በደንብ አድርጌ ሞር በሹካ በደንብ እንዲቀላቀልልኝ እንደዚህ አቀላቅየዋለሁኝ ማለት ነው። እና በጣም ልዩ ነው እውነት፣ በጣም ነው የሚጣፍጠው። ፈጣን፣ በአጭር ጊዜ የሚደርስ ቆንጆ ምሳም እራትም የሚሆን አሰራር ነው ማለት ነው። ቤተሰቦቼ እንግዲህ እኔ በዚህ መልኩ ሰርቼ ቆንጆ አድርጌ አዘጋጅቼዋለሁኝ ማለት ነው። እናንተም በቤታችሁ እንደዚህ ሰርታችሁ ብትሞክሩት በጣም ነው የምትወዱት። ለልጅ ላዋቂ የሚሆን ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። በቀጣይ በአዲስና በቆንጆ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ነባር ቤተሰቦቼ ሁሌም ስለምታበረታቱኝ በጣም ነው የማመሰግነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ባባይ።